መውደቄ ነው። ሳልቀብረው ወንድሜን ሳትቀብረው ወንድምህን ልብ አድርጉ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦትና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። ስለዚህ ዲቤት ግን እየሰደብከኝም ቢሆን እንድንወያይ ተቀብያለሁ። ወንድማችን ቀለሜ ወይም ደግሞ ኤርሚያስ ተብሎ የሚታወቀው በቲክታክ የሚታወቀው እንዴት ነው? ውሸትን በመናገር በመሳደብ በፍከራ ከኔ ጋር ማንም መዋየት አይችልም እገሌ የተባሉ የቤተሰብ መምህራን ለውይይት ጥሪ አቅርቤላቸው ሊሰሙኝ አልቻሉም። እሺ ብሎ አልቀረቡም። ስለፈሩ ነው ብሎ የሚያስተጋባ ነውና ሰሞኑ ደግሞ ለአባታችን ለቀሲስ ዲበኩሉ የውይይት ጥሪ አቅርቦላቸው እሱን ተከትሎ ወንድማችን ታዋቂው ተወዳጁ ጨዋ የሆነ ወንድማችን ዲያቆን ቴዎድሮስ ወይም ደግሞ ዘማርያም እንወያይ ብሎ ሐሳብ አቅርቦ ነበር። እናንተ የፎከርከው አንድ ከጠቅላይ ቤተ ክህነት፣ አንድ ከካህናት ወገን፣ አንድ ከዲያቆናት ወገን እኔ ፊት ሊቆም የሚችል የለም ስላልክ እንኳን ካህናትና ጠቅላይ ቤተ ክህነት ይቅርና እኛ የሰንበት ተማሪዎች እንበቃለን ለማለት መልእክቱ ይሄ ነው። እንኳን ካህናትን እንኳን ሊቀ ሊቃውንትን እንኳን የአብነት መምህራን ይቅርና ይሄ አሁን ይሄን እና ማናገር የሰንበት ተማሪ ነው። እኔ የሰንበት ተማሪ በቂ ነው ለአንተ ለመመለስ ማለት ነው አስፈላጊ ሆኖ ከተገኘ። ስለዚህ አሁንም ነገር እርግጠኛ ከሆንክ እኔ ፊት የሚቆም ማንም የለም ብለህ በዚህ ያክል ልበ ሙሉ ከሆንክ አሁንም አትፍራ፣ አይዞህ። ይኸው አለ ቴዲ ጠይቀው። እንደውም አንዳንድ ወንድሞች በውስጥ አናግረውታል። ችግር የለም የቀለሜ መልስ ይጠብቁን እያለ ያለው ቴዲ ማለት ነው። ስለዚህ አንተ መልስ ነው የሚጠብቀው። እሺ በለው፣ ቀን ይቀጠር፣ ሰዓት እንያዝ፣ በዛ መሰረት እንወያይ። ጥያቄ ሲያቀርብልህ ቀሲስ ይቅደሙ አላልክም። ዲያቆን ፈለገ ጥያቄ ሲያቀርብልህ ቀሲስ ይቅደሙም አላልክም። ዲያቆን ስዩምም ጥያቄ ሲያቀርብልህ ቀሲስ ይቅደሙ አላልክም። ኦሎፍ የሳደን ዲያቆን ዘማርያም ሲያቀርብ አይ ቀሲስ ዲበኩሉ ይቅደሙ የሚለው ነገር እሱ ትንሽ ብዙዎቹ ፕሮቴስታንቶችም ኮንፊውዝ አድርገሃል እና ያው የሚደግፉ ሰዎች ይደግፏል፣ ግን ብዙዎቹ ግን ዳይ ምንድን ነው እያሉ ነው። እና ጥሩ አጋጣሚ ስለሆነ ብትጠቀምበት ጥሩ ነው ብዬ አምናለሁ። ከዲያቆን ዘማርያም ጋር እኛም ብዙ እናተርፋለን። በተለይ ደግሞ ምግባር ትማራለህ። እውነቱን ለመናገር በጣም ጨዋነትን፣ አንደበትን መቆጠብን ትማራለህ። ከዲያቆን ዘማርያም ትጠቀማለህ። በጣም ብዙ ጥቅም ነው የምትጠቀመው። ከዛ በኋላ ግን ደግሞ ከኛ ጋርም ትቀጥላለህ ማለት ነው። ባለፈው ዮሐድም ቢያቀርብልህ ያ ሁሉ ፎቶን አውጣብሃለሁ በዚህ በዝቶ በዚህ ገብቶ መከራ አሳየኸው። አሁን ደግሞ ዲያቆን ዘማርያም ሲያቀርብ ደግሞ ቀሲስ ዲበኩሉ አልክ። ባለፈው እኛ ስናቀርብልህ አይ መታወቂያ አምጡ ተባለ። መታወቂያ አምጡ፣ ፈቃድ አምጡ ተባለ። መንጃ ፈቃድ ይሁን ፋይዳ መታወቂያ ይሁን አላውቅም፣ አምጡ ተባለ። አሁን የቀረው ፋይዳ መታወቂያ ያላችሁ ወይ ነው። እና ይሄ ሁሉ ነገር ከሚደረደር ብትዋዩ ጥሩ ነው። ቋንጣ አድርገህ ያደረካትን የሚለውን እሳቸውን ከበር ለማድረግ ያንን ውይይት እንደፈለገው አድርጎ ነው ሲያወራ የነበረ። እንደዛ ግን አይደለም የሆነ ሆኖ እሳቸውን ቢሆንም ውይይቱን ተቀብለዋል። ነገር ግን የተቀበሉት በአንድ ቅድመ ሁኔታ ነው። ከዚህ በፊት ዋሽቷል፣ ቅዱስ ቁርባንን ተሳድቧል። ስለዚህ መጀመሪያ ያንን ይቅርታ መጠየቅ አለበት፣ ውሸቱን ማመን አለበት። እንደ አባትነት መጀመሪያ ቆንጠጥ አድርገው ውይይቱን መቀበል እንደሚፈልጉ ነው ያሳዩት። የዋሻው ውሸትስ ምንድነው? የተሳደበው ስድብስ ምንድነው? ከዚህ በኋላ ባለው ቪዲዮ የምናየው ይሆናል። ለአሁኑ እኔ ከዚህ ልሰናበታችሁ። እኔ አንዳንዶቻችሁ የምታውቁ የሆነ በቲክታክ ሰላም ለኪ በሚል አካውንት እንደ እግዚአብሔር ፍቃድ ለመናፍቃን መልስ እየሰጠው ሳገለግል ነበር። አሁን ደግሞ በዚህ በዩቲዩብ መጥቻለሁ። አዲስ ቻናል ነው፣ እንዲሁ ደግሞ አዲስ ቪዲዮ ነው፣ የመጀመሪያ ቪዲዮ ነው። ስለዚህ እናንተ በተቻላችሁ መጠን ላይክ እያደረጋችሁ ኮሜንትም እየጻፋችሁ ሼርም እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁ እንድታገለግሉ ዘንድ ስል በእግዚአብሔር ስም ጥሪን አቀርባለሁ። ዲቤት ግን እየሰደብከኝም ቢሆን እንድንወያይ ተቀብያለሁ። ስለዚህ ቀኑን እና ሰዓቱን በጋራ እንመርጣለን። የአገልግሎት ሰዓቴን እንዳይጋፋብኝ ወይንም እንዳይገናኝብኝ የምንወያይበት ርዕስ
ስለ ነገር ሃይማኖት፣ ስለ እውነት፣ ስለ ክርስቶስ ከማውራታችን በፊት እድሜ ዘመን ስትዋሸው የነበረውን ውሸትህን እንድታጠራልኝ ስለምፈልግ። ምክንያቱም የማወራው ሰው እውነት ያወራል ወይንስ እንደው የገባውን እምነት ይዞ ነው ወይንስ የሚለውን ማረጋገጥ እፈልጋለሁ። እኔም ማውቅ ስትዋሽ ስለሆነ ለማንኛውም አንደኛ አበበ ጉልላት የሚባል አብሮ አደግ ዲያቆንን በቅዱስ ቁርባን ገደሉብኝ ብለሃል። እኔ በፍጹም ቤተክርስቲያን ይሄንን አላደረገችም፣ ካህናቱም አይገሉም ብዬ አምናለሁኝ። መረጃህን ይዘህ በዚህ ጉዳይ ላይ እንድትቀርብ ዲቤት እጠራለሁ፣ ወይም ዲቤት ግን ተቀብያለሁ። ጠሪ አንተ ስለሆንክ ጠሪ አክባሪ ነው። ሁለተኛ እያለቀስ እያነባህ አብሮ አደግ ወንድሜን ገደሉት ያልክ ድምፁን ላሰማቸው ወንድሜ ላከልኝ መረጃ ብለህ ያሰማኸው ድምፅ የአበበ ጉልላት ሳይሆን የቀሲስ በትረ ድምፅ ነው። ስለዚህ የአበበ ጉልላት ነው። ከኔ በላይ አንተ ጓደኛዬን ታውቃለህ የምትል ከሆነ መረጃን ይዘህ እንድትቀርብ አሁንም ዲቤትክን ተቀብያለሁ። ይህንም ካጠራህ በኋላ እኔ ድነሃል ብዬ ስለማላምን ኢአማኒ ነህ ብዬ ስለማምን የምትድንበትን ወንጌል በፈለከው ርዕስ እንድንወያይ በፈለከው ርዕስ በፈለከው ቀን ለመወያየት ፈቃደኛ ነኝ። ስሙት፣ ቪዲዮ ሰርቼበታለሁ። በነገራችን ላይ ኮፒ ሊንክ ሼር አድርጉት። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ልጆች ቁጭ ብሎ ሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም ያውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ ቅዳሴ ላይ። በጣም ስሙልኝ እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው እያለ ያለው አብሮ አደጌ ጓደኛዬ በጣም ድምፃዊ ነው። አበበ ማን ነበር ያለው? አበበ ጉልላት ይባላል። አብሮ አደጌ ነው። ከብፁዕ አቡነ ናትናኤል ዲቁና የተቀበልነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገናኝ ታሪክ ነው። በነገራችን ላይ በደንብ እንድትሰሙት ፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ ያዳመጣችሁ አለመታመማችሁ እግዚአብሔር ምሕረቱን ይላክላችሁ ነበር። ሊስን አሁን ነው እየመጣ ነው። የሆነ ወንድሜ ደወለልኝ ይላል። ወንድሜ ደወለልኝ ድንገት ይሄንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል። እስኪመለስ ድረስ እንግዲህ ተጠባበቁ በትዕግስት። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ኦልራይት ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጉ። ሰውየው አበበ ጉልላት ይባላል። ዲያቆኑ ማለት ነው። በመርዝ የተገደለው አብሮ አደጌ ነው አለ። ወንድሜ ደወለልኝ ይላል። ወንድሙ ደወለልኝ፣ መሀል ላይ ደወለለት። አሁን ሊያሰማን ነው የአበበ ጉልላትን ድምፅ ሊያሰማን ነው። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የሱ ድምፅ ነው። የሱ ሰሙታላችሁ። አሁን የካህናቱ አብረው ስላለ የሱ ድምፅ ነው። ስሙ። ወንድሜ በሉ አበበ አብሮ አደጌ ነው።
ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ሳልቀብረው ወንድምህን ልብ አድርጉ። ይሄ ቀዳሽ ማለት ነው። ይሄ ቀዳሽ አሁን ቀሷል ይመስለኛል። ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። እሱ የሚያወራው ስለ አርሲ ነው እያወራ ያለው። ክፍለ ሀገር አብሮኝ ያለው ወረዳው ብሎ ሲቀድስ ነው የሚለው። በትረ ይባላል ይሄ ዲያቆን። ድምፃዊ ዲያቆን ነው። በነገራችን ላይ ቅዳሴያችን አይመስጥም። አይ ቲንክ እውነትም ዲያቆን ከነበረ ናፍቆታል ማለት ነው የቅዳሴው ዜማ። እኔ ሲሪየስሊ እንደዚህ በቃ ስቅስቅ ብሎ እንዲያለቅስ ያደረገው ግን ሪሊ ዲያቆን በትረ ጋርና ጉድህን ስማ። አሁን ቀሲስ ሆኗል መሰለኝ። አይ ቲንክ ቀሲስ በትረ በመጡ እዚህ ጋርና በሰባ እና ይሄ ቅዳሴ ከማን ጋር የቀደሱት መሰላችሁ? ከአባ ገብረወልድ ጋር። መጋቤ ስብሐት አባ ገብረወልድ ይባላሉ። ከኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረወልድ የላስ ቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት። ቆይ ላሳያችሁ። ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ቅዳሴውን ዩቲዩብ ላይ ላሳያችሁ። ከየት እንደወሰደው ማለት ነው። ዋን ሰከንድ። ወይ ጉድ! ወይ ስላሴ! ወይ ሰው በዚህ ደረጃ በሽተኛ ይሆናል። በዚህ ልክ እያለቀሰ ማለት ነው። ወንድሜን በሉት ገደሉት ይላል። ልብ አድርጉ። ይሄ ያው ወይ ያቸው እዚህ ጋር ታዩታላችሁ አይደለ? እዚህ ጋር ጽሁፉ ያው እዚህ ጋር ታዩታላችሁ። ቅዳሴ መጋቤ ስብሐት ቆሞስ አባ ገብረወልድ ወልደ ሳሙኤል። ይሄ ቅዳሴ በስቱዲዮ የተቀረጸ ነው። ከማን ጋራ? ከዲያቆን በትረ ጋራ። ድምጹን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምጽና ይሄንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምጽ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምጽ ማለት ነው። ኦኬ ይኸው እንዳያችሁት ይሄ ቅዳሴ መጋቤ ስብሐት አባ ገብረወልድና ቆይቷል። በነገራችን ላይ አይ ቲንክ ወደ 8-9 ዓመት ምናምን 10 ዓመት ሳይሆን አይቀርም። እና ዲያቆን በትረ አሁን ቀሲስ ሆኗል። የአዲስ አበባ ዮሐንስ ወልደ ነጎድጓድ ዲያቆን ቀዳሽ፣ በጣም ምርጥ ዲያቆን ነው። በነገራችን ላይ ይሄንን ሰውዬ ቀለም የምን እያለ ነበረ? እኔ ጋር አብረን ዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ሁዶ ተጋብዞ ቀድሶ ሲወጣ ምግብ ተመገው ሲወጣ በስጋ ወደሙ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ? ስሙ አበበ ጉልላት ይባላል አለ።